የኔው ማለት ሽሊስቲ ይወደድ አብረሽኝ የምትኖር አብረሽ መነኛ አብረህ አትኖርም። ሩታ የኔ ናት። አብረህ አትኖርም። አስረግጬ እነግርሃለሁ። ቆርጣችሁ ላኩለት። አብረሽ ዛሬ ትግስቴ አልቋል። ዛሬ ትግስቴ አልቋል። እውነቱን እናገራለሁ። ሩታ የኔ የልጅነት ሚስቴ ናት። ሩታ የኔ የልጅነቴ የመጀመሪያዬ እንትኔን የወሰደችው ሚስቴ ናት እና አብረሽኝ ትኖሪያለሽ አብረሽኝ የምትኖሪው ስትል አታፍርም። እስካሁን ቻልኩ፣ የፈለከውን እያደረክ ቻልኩ። ደስታዋ ደስታዬ ነው እላለሁ እኔ የዋሁ እኔ ሞኙ። ደስታዋ ደስታዬ ነው እላለሁ እየተለጠለጠች አብረሃ እየተለጣለጣችሁ እኔ ደስታዋ ደስታዬ ነው እላለሁ እኔ የዋሁ። ለማንኛውም እንግዲህ ቤተሰቦቼ በዱባይ እያደረጉ ያሉት ነገር እያያችሁት ነው። እኔ እዚህ ወይ አልሞት ወይ አልድን መሀል ላይ ሆኛለሁ። በጣም ከባድ ሁኔታ ላይ ነው ያለሁት። ልሂድን አልሂድ እያልኩ ነው። ከሄድኩ ደግሞ ዱባይ ላይ የሚከፈተው ጦርነት ከባድ ነው። እንደምታውቁት አብርሽ ይዟቸው ያሉት የጦር ሰራዊቶች ዝም ብለው ገና አንድ ጥይት ሲተኮስ የሚሮጡ ናቸው። እነ ዳንኤል ናቸው፣ ታውቋቸዋላችሁ። እነ ማርኬ ናቸው፣ ታውቋቸዋላችሁ። እነ ማርኬን መቼም ታውቃላችሁ። እነ ፊዮና ናቸው። ገና ቃታ ሲከፈት ፈርጥጠው ባህር ውስጥ የሚገቡ ናቸው። እና እኔ ልሂድን አልሂድ ዱባይ ላይ ሄጄ ጦርነቱን አልክፈተው እያልኩ ነው ቤተሰብ። ለማንኛውም እኔ ዛሬ አንድ የምናገረው ነገር ይቅርታ አድርጉልኝ። አንዳንድ የማዳም ቅመሞች የምወዳችሁ የማከብራችሁ ሩታ የኔ እንድትሆን ከጎኔ የቆማችሁ እህት ወንድሞች አላችሁ። እናንተን አይወክልም። ሌሎቻችሁ ግን እናንተ ሳታገቡ ቆማችሁ ቀርታችሁ ሩታን ያብርሽ ለማድረግ የማታደርጉት ነገር የማትገቡበት ቦታ የለም። እኔ ምን አደረኳችሁ? ቆይ እስኪ አንድ ጥያቄ ልጠይቃችሁ። እኔ ምንድነው ያደረኳችሁ? እኔ ወንድማችሁ አይደለሁም? እኔ ሩታን አግብቼ ብደሰት ደስ አይላችሁም? ለምንድነው ይሄን ያህል የምታለቀልቁት? ይሄን ሁሉ ወጪ ሸፍናችሁ ወደ ዱባይ ወስዳችሁ ለቤተሰቦቻችሁ መላክተታችሁ ለነሱ የቀለበት ፕሮግራም የሰርግ ፕሮግራም ደግሳችሁ ሽር ጉድ ብላችሁ እኔ እንድሞት እኔ ከዚህ ምድር እንድጠፋ እኔ ተቃጥዬ እንድሞት የምትጠሩ የማዳም ቅመሞች እኔ ምን አድርጋችሁ ነው? እናንተ ቁሞ ቀር ሁሉ እኔ አልሳደብም። ዛሬ አልሳደብም። ይሄ ትንሽ ስድብ ናት። አልሳደብም። ብዙ ስድብ ነበረኝ፣ አልሳደብም። የማዳም ቅመሞች በጣም በድላችሁኛል። ከመግቢያዬ ላይ እንደተናገርኩት አንዳንድ የኔ ደጋፊዎች ሩታ የኔ እንድትሆን የምትጠሩ እህት ወንድሞቼ በጣም ሳላደንቃችሁ ሳላመሰግናችሁ አላልፈም። ሌሎቻችሁ ግን 1000 ድራም 5000 ድራም እያወጣችሁ የአብርሽና የሩታ ሰርግ እንዲደምቅ ዝግጅት ማዘጋጀት፣ ጎልድ መግዛት፣ የተለያዩ በቃ ልዩ ስጦታዎች ማድረግ ሩታዬ ማለት ምንድነው? ንገሩኝ እስኪ ምንድነው? እኔ አላሳዝናችሁም? እኔ ወንድማችሁ አይደለሁም? እኔ ሩታ ጋር ተድሬ ወልጄ ከብጄ ማየት አትፈልጉም ወይ? ንገሩኝ እስኪ። ኮሜንታችሁን እጠብቃለሁ። ሰይጣን ሁላ ኮሜንታችሁን እጠብቃለሁ። ምንድነው? ምን አድርጋችሁ ነው እኔ እንድጎዳ የምትፈልጉት? ምን አድርጋችሁ ነው? ንገሩኝ እስኪ። ያደረኳችሁን ነገር ንገሩኝ። እኔ ለእናንተ ወንድማችሁ አይደለሁም? እኔ ለእናንተ ክፉ ነኝ? እኔ ማዳም ቅመሞች እኔ ለእናንተ ክፉ ነኝ? እስኪ ንገሩኝ እስኪ። ክፉ ነኝ እኔ? እናንተ ክፉ ሲደርስባችሁ ሰዎች ሲዘርፏችሁ አላለቀስኩም? ድምፅ አልሆንኩም? ቆይ እስኪ ቪዲዮዬን መለስላችሁ እዩ እስኪ። ለእናንተ ያልሆንኩት ነገር የለም። እኔ ምን አርጋችሁ ነው? ምን አርጋችሁ ነው ለኔ እናንተ እንደዚህ የምትሆኑት እንደዚህ የምትጨክኑት? ምን አርጋችሁ ነው? ቆይ እኔ ከምድረ ገጽ ከሚዲያ እንደጠፋ ነው የምትፈልጉት? ወንድ ልጅ ሲያለቅስ አያምርበትም። ግን እኔ በጣም ከፍቶኛል። በቃ የመጨረሻ አብርሽና ሩታ ተጋቡ። እስካሁን ተስፋ ነበረኝ። ተስፋዬ ሊሟጠጥ ነው። እኔ በሩታ ላይ አልፈርድም። የማዳም ቅመሞች ናቸው ጠላቶቼ። የማዳም ቅመሞች ብቻ ናቸው ጠላቶቼ። ሩታ ምን አደረገች? ሩታ የኔ ፍቅር
ሩታ በቃ የመጨረሻ ነው። በቃ ወይኔ ቤተሰብ በጣም የተናደድኩት። ወይኔ እኔ ምን ላድርጋው? ምን ባድርግ ነው የሚሻለኝ? ወደ ዱባይ በቃ ትኬት ቆርጬ ልሂድ? ቤተሰቦች ምከሩኝ። ልሂድና ገና ሳይመለሱ እዛው ላይ ውጊያው ይከፈት? ንገሩኝ እስኪ። ውጊያው ይከፈት? ንገሩኝ። የልጅነት ፍቅረኛዬ፣ በጣም የማፈቅራትን ፍቅረኛዬ ዱባይ ላይ ሂዱ ደልቀቅ ብሎ ሲዳር፣ እኔ አብርሽን እወደዋለሁ፣ አከብረዋለሁ። ሚስቴን ቀምቶ እንኳን እስካሁን ድረስ አልጠላሁትም፣ እወደዋለሁ። ነገር ግን አሁን ላይ ከባድ ነው። አሁን ላይ እያየሁ ዝም ልል አልችልም። ቤተሰብ አልችልም። ቤተሰብ